ሰላም ለፌስቡክ ጓደኞቼ እንደዚሁም ይህን መልእክት ለማየት እድሉን ላገኛችሁ ኢትዮጵያዊ ወገኖቼ ጠቅላላ ሰላምታዬ ባላችሁበት ይድረሳችሁ። ዛሬ ያው አንዳንድ አጀንዳዎች አሉኝ ማለት የምፈልጋቸው። ከዛ ወደ ዋናው አጀንዳዬ ከመግባቴ በፊት ግን ትንሽ መናገር የምፈልገው አለ። ማለትም ሰሞኑን ይሄን 2-3 ቀን የሚሰራጭ ቪዲዮ አለ። ሰንሰለት በሚል የተከታታይ የቴሌቪዥን እንትን ላይ ሾው ላይ የምትሰራዋ ልጅ ወጣት ልጅ የሷ ምስል በየቪዲዮ ላይ ይታያል። እና ይሄንን ነገር በዚህ መልኩ አካብደን የልጅቷን ሞራል ነገ አድጋ ለዚች ሀገር መጠሪያ የምትሆን ልጅ ልትሆን ትችላለች፣ ታላቅ ነገር ለዚች ሀገር ማበርከት የምትችል ልጅ ልትሆን ትችላለች። ስለዚህ በዚህ መልኩ ዳግም ወደ መድረክ ዳግም ወደ ኢትዮጵያ ሕዝብ ፊት እንዳትቀርብ ሞራላ ተነክቶ በዚህ እድሜዋ በዚህ አይነት መልኩ የኢትዮጵያ ሕዝብ አብዛኛውን ባልልም የተወሰኑ ሰዎች በሚያደርጉት ራሳቸውን ንጹህ አድርገው ባላጣሩት ባላወቁት እቺ ልጅ ወደዚህ ለምን እንደገባች እንዴት እንደሆነ ሴታፒውን ይሄ ቪዲዮ ለምን ተቀርጾ እንደተሰራጨ ምንም እናቀው ነገር በሌለበት ሁኔታ የዚህችን ልጅ ስም በእንደዚህ አይነት መልኩ የማጥፋት በጣም ያሳዝናል። ስተተኛ እንኳን ብትሆን በዚህ መልኩ መሆን አልነበረበትም በጣም። ስለዚህ እኔ ብዙ ጥያቄዎች አሉኝ በዚህ ነገር ላይ። ምንድነው ዛሬ በእሷ የደረሰውን ዝም ብለን ልናልፍ እንችላለን። ነገም ከነጎዲያም በሌሎች ላይ እንደዚሁ ይደርሳል። የኛ እንደዚህ ታለንት ናቸው ጥሩ ናቸው ብለን ወጡ ስንል እንደዚህ እርስ በርሳችን እየተኮራኮምን ወደ ታች የምናሳጣቸው ሁኔታዎች በጣም በፖለቲካውም ይሄው ነው። ባልተጣራ ነገር ላይ ህዝቡን ፍጅት ውስጥ ህዝቡን ውዥንብር ውስጥ የመክተት ሁኔታ ከዚህ መነጨ ነው። ስለዚህ ማናችንም ራሳችንን መጠየቅ አለብን። በእውነት ነው የምላችሁ፣ በጣም ያሳዝናል። ምክንያቱም በመጀመሪያ እኔ አሁን ይሄ ቪዲዮ መሰራጨት አልነበረበትም። ኦኬ የቀረጸችው ልጅ ማንም ሰው እኔ ሚስቴ ከሌላ ሰው ጋራ ተኝታ ባገኛት የመጀመሪያ ሪአክሽኔ እርግጠኛ ነኝ ስልኬን ከኪሴ ወስጄ መቅረጽ አይሆንም መሆን የሚችለው። ያ በጣም በተረጋጋ መልኩ የሆነ ሰው ወይ ደግሞ እነዚህ ሰዎች እዛ ቦታ ላይ ባሏና እቺ ልጅ ከመጀመሪያው እዛ ቦታ ላይ እንዳሉ ኢንፎርሜሽን ያላት የምታቅ ሴታፕ ያደረገችው ነገር ከሆነ እንጂ በዚህ መልኩ ተረጋግታ ሄዳ እንደዛ የምታደርገው አክሲደንታሊ ባላሰበችው ሁኔታ የነገር ተፈጥሮ ቢሆን ኖሮ ከቦርሳዋ ስልክ አውጥታ ቪዲዮ የመቅረጥ ኢሚዲየትሊ እዛ ውስጥ አትገባ እችልች። ከመጀመሪያው ሴታፕ የተደረገ ነገር አለ ብዬ አስባለሁ። አንድ ያ ነው። ሁለት ልጅቷ የምትናገራቸው ነገሮች ለምሳሌ ይሄን ቤት ተመኝተሽ ነው፣ ይሄን ቤት አይተሽ ነው አይደለ፣ ሬንጅ ሮቨር አይተሽ ነው አይደለ ምናምን እያለች ቤቱን ታሳያለች፣ የመኪና ስም ትጠቅሳለች። ይሄ ማለት አሜሪካ ለሚኖር ሰው እቺ ልጅ አሜሪካ ውስጥ ነው የምትኖረው። አሜሪካ ለሚኖር ሰው ይሄ የምትጠራቸው ነገሮች ማንም ሰው ሊያገኘው የሚችለው ነገር ነው። ተራ ነገር ነው። እውነቴን ነው የምላችሁ፣ ተራ ነገር ነው። እሷ ማቴሪያሊስት ምናልባት ስለሆነች ወይ ደግሞ ከመጀመሪያው ያንን አይታ እዛ ቤት ውስጥ የገባች ከሆነ ሌሎችም ሴቶች በዛ መልኩ የሚገቡ መስሏት ከሆነ ወይ እንጂ ያ ያሳየችን ቤት ሌክዠሪ ቤት አይደለም፣ ኖርማል ቤት ነው። ማንኛውም ያልጋውም የምን ማንኛውም ያየነው ነገር ኖርማል። ሬንጅ ሮቨር ማለት አይ ዶንት ኖ እኔ ተራ ድራይቨር ነው። በውስጥ መስመሬ ኮንታክት ልታረገኝ ትችላለች ከፈለገች። ቤቴ በራፍ ላይ የሚቆሙ መኪናዎችን መርሴዲስ፣ BMW፣ ሬንጅ ሮቨር የምትላቸውን አጋና የምታወራቸው ነገሮች ማንም ሰው ቤት ሊኖሩ የሚችሉ ናቸው። ካሰበበት ከፈለገ አንድ ሰው ያን ማድረግ ከፈለገ በምኞት የሚቀር ነገር የለም። አሜሪካን ውስጥ ይችላል በቀላሉ። ስለዚህ እሷ በምን አይነት አካብዳ እንዳየችው አላውቅም። ሌላው የምትናገረው ነገር ይሄ ቤት በአስቸኳይ ይሸጣል በዚህ ወር ውስጥ እያለች ነው የምትናገረው። ምናልባት እቺ ልጅ ይሄን ነገር ሴታፕ ያደረገችው በዚህ መልኩ ቤቱ ተሸጦ መካፈል ስለፈለገች ነው። ከመጀመሪያው ከልጁ ጋር መኖር ካልፈለገች ምክንያት ፈልጋ ይሄንን ምክንያት አድርጋ
ከመጀመሪያው ሴታፕ አድርጋ ቤቱን የማሸጥና ገንዘብ የመካፈል ከሆነ ልጅቷን በዚህ መልኩ ለምን ታሳጣታለች? ያ አልነበረባትም። ሌላው የልጅቷ አለማወቅ፣ ሌላው የምትናገረው ነገር ባሏን ድራግ ሐሺሽ ምናምን ታቀባብላለ ምናምን ነው የምትለው። ያልተረዳችሁ እዚህ ጋር ቤት ተሸጦ ስለመካፈል ታወራና ባሏን በድራግ ትወነጅለዋለች። በአሜሪካ ሕግ ምንም ይሁን ምንም ይኑር በድራግ መሸጥ ውስጥ ከተያዝ በላበ አፍርተ ያገኘው ንብረት ቢሆን ውርስ ነው ለመንግስት። መኪና የለ ቤት የለ ምን የለ ጭልፋ አታገኝም ቤት ውስጥ። እንኳን ቤት ተሽጦ ልትካፈል አይደለም የፈለገች ንጹህ ትሁን እሷ። ያ በአሜሪካ ሕግ በድራግ የተያዘ ሰው ሙሉ ንብረቱ ይወረሳል ለመንግስት። ይሄ ታወቀ። ስለዚህ እዚህ ጋር ቤት መካፈል ትፈልጋለች ተሽጦ፣ እዚህ ጋር ደግሞ ባሏን በድራግ ትወነጅላለች። ይሄ ራሱ ልጅቷ ምን ያህል ስሜታዊ ሆና የምታደርገው ነገር እንደሆነ ነው የሚያሳየው። ስለዚህ ከዚህ አንፃር እቺ ልጅ ሴታፕ ተደርጋ ይሁን ቲሸርት ለብሳ ቱታ ለብሳ ነው ያየናት። ኢቭን ልጁ ራሱ በመጀመሪያ ደረጃ ልጁ ራሱ ባለትዳር ከሆነ በጠራራ ፀሐይ እንዴት ነው ሌላ ቦታ ልጅቷን ቢፈልጋት እንኳን ሌላ ቦታ ወስዶ ሆቴል አለ፣ ጓደኛ ቤት አለ፣ ምን አለ ማድረግ ሲችል ሃው እንዴት ቤቱ መኝታ ቤቱ ይዟት እንዴት ሊሄድ ቻለ ነው የኔ ጥያቄ። እንዴት ቤቱ ይዟት ሊሄድ ቻለ? እቺ ልጅሳ ነግሯታል ወይ ባለትዳር መሆኑን እየነገራት እንዴት አድርጋ ቤቱ ሄዳ የባለትዳር መኝታ ቤት ላይ አልጋ ላይ እንዴት ልተኛ ትችላለች? የፈለገ ነገር ቢሆን። ስለዚህ እቺ ልጅ ያልተነገራት የተደበቀችው ነገር አለ ማለት ነው እንጂ ባለትዳር መሆኑን ሚስት እንዳለው ብታቅ ተጎትታ አትሄድም። እንደዛ አይነት ቤት ስትፈልግ ሌላ ቦታ እንገናኝ ማለት ትችላለች። ሌላው ደግሞ እሱ ከመጀመሪያው ይሄ ነገር ባልተጠበቀ ሁኔታ ሆኖ ከሆነ ልክ በሬ ውጦ እንደተኛ ዘንዶ አልጋ ላይ የሚንከባለልበት ምክንያት ምንድነው? ተነስቶ መጀመሪያ ደረጃ በሱ ስተት ያመጣትን ልጅ ፕሮቴክት ማድረግ ነው ያለበት። ተነስቶ እኔ በሆን ቪዲዮ እንድትቀርጸኝ አልፈቅድላትም። ወዲያው እንደዛ አይነት ብድግ ብዬ ነው አትቀርሽኝም ማለት መብቴ ነው። አለመቀረጥ መብቴ ነው። ስትፈልግ ፖሊስ ትጥራ። አለመቀረጥ መብቴ ነው። ያን መከላከል ይችላል። ዝም ብሎ ጠግቦ እንደተኛ ሰው ይንደባለላል አልጋ ላይ። እሱ ራሱ የሆነ ከልጅቷ ጋር ሴታፕ ያደረገው ነገር ሊኖር ይችላል፣ አናቅም። ሌላው ልጅቷ ሚስት ተብዬዋ የልጁን ቤተሰቦች ስም እየጠራች ነበረ። እንትንዬ ልጅሽን ተመልከቺ፣ እነንትና ወንድማችሁን ተመልከቱ እያለች ነው የምትናገረው። ያ ንግግሯ ከሱ ቤተሰቦች ጋር በጣም ቅርበት እንዳላትና በጣም ፋሚሊ እንደሆነች ነው የሚያሳየው። ግን በአደባባይ ቤተሰቡን ገበና ነው በአደባባይ ያወጣችው። ሃው እንዴት እንደዛ ሊሆን ቻለ? እንዴት? ስለዚህ ይሄ ሁሉ ነገር በብዙ መልኩ ብናየው በጣም አጠያያቂ ነገር ነው። በእርግጥ አንዳንድ ሰዎች ኦሮሞ ስለሆነች ነው ወይ ምናምን፣ እኔ እንኳን በዛ መልኩ እያንዳንዱን ነገር ከዘርጋ የምናገናኘው ነገር ብዙም አልቀበለውም። እኔ ይሄን አልገዛው በበኩሌ። በጣም ጥቂት በሆነ ነጥብ ምናልባት እቺ ልጅ እሬቻ ታይታለች ባለፈው አመት ይመስለኛል። ያ ማለት ከዚህ ድረስ ሄዳ እዛ በባህሏ በብሔሯ ምትኮራ ልጅ ልትሆን ትችላለች እና በስራ ቦታም ከጓደኞቿ ጋራ ያ በባህሏ የምትኮራውና የማንነቷን መገለጫ የምታደርገው ነገር ምናልባት በጓደኞቿ ዘንድ የሆነ ጥያቄ ወይ እሷን የማሳጣት ወይ ደግሞ እሷን የማግለል ምናምን ነገሮች ሊፈጠሩ ይችሉ ይሆናል። ምናልባት ከዛ አንፃር ሴታፕ ሊያደርጓት ይችላሉ። ወይ ግን ያ የመጨረሻው እንትኔ ነው። ከዛ በፊት ያሉት ግን በሁሉም ነገር ስናይ ምናልባት ልጁ ራሱ እቺን ልጅ የሚፈልጋት ወይ እቺ ልጅ ቦይፍሬንድ ይኑራት ባል አይዶንት ነው። ባል ካላት ስህተት ነው፣ ትልቅ ስህተት ነው። ግን ነፃ ሴት ከሆነች ባለትዳር ካልሆነች እቺ ልጅ እውነቴን ነው ምለው ተጠያቂነቷ ያን ያህል እኔ አይታየኝ። ለምን
ይሄ ልጅ ባለትዳር ስለመሆኑ የምታውቀው ነገር ከሌለስ ዝም ብለን መፍረድ የለብንም እንዴ? ራሳችንን ብዙዎቻችንን እንጠይቅ እስቲ፣ ሴትም ወንድም ራሳችንን እንጠይቅ። ስፔሻሊ አሜሪካ፣ ስፔሻሊ ዲሲ እናቃለን ብዙዎቻችሁ ምን አይነት ሴቶች እንደሆናችሁ፣ ብዙዎቻችሁ ምን አይነት ወንዶች እንደሆናችሁ። አንዱን ሚስት መቀማት ነው፣ አንዱን ባል መቀማት ነው፣ መወጣጫ ነው የምታደርጉት። ይሄ የታወቀ ነው። የልጅቷም ንግግር መኪና ቤት እየጠረሰ ማቴሪያሊስት፣ በአብዛኛው ማቴሪያሊስት ሴቶች ናቸው ያሉት። ሰርተው ማግኘት የሚችሉትን ነገር ባልደከሙበት ማግኘት የሚፈልጉ ናቸው ብዙዎቹ። ስለዚህ ከወንድ ሲቀያይሩ 45 ዓመት ሆናቸው መውለድ ሳይችሉ ምን ሳይሉ በመጠጥና አዲክትድ ሆነው በሲጋራና በመጠጥ በአልኮል ውስጥ ተዘፍቀው የሚኖሩ ናቸው። እናውቃለን የተወሰኑትን። ይሄ ሁሉንም ለመጥቀስ አይደለም። በጣም ዲሰንት ባህላቸውን አክብረው ትዳራቸውን አክብረው በጨዋነታቸው በሰው ዘንድ በሶሳይቲው የሚከበሩ ብዙ ሴቶቻችን እንዳሉ እናውቃለን። በጣም ግን ሰዎችን ለመወንጀል መቸኮል የለብንም። አብዞች ልጅ ታዳጊ ልጅ ናት፣ ገና ወጣት ናት፣ ገና ከፊት ለፊቷ ብዙ ነገር መድረስ የምትችል ልጅ ናት። ስለዚህ እኔ አደራ ምለው ይሄን የዚህ ድራማ የዚህ ሾው አዘጋጅ የሆነ ሰው በዚህ ምክንያት ከዚህ ነገር ላይ የሚያነሳት ከሆነ በጣም ልቤ ነው የሚሰበረው። በእውነት በጣም ኬርፉሊ ሊያየው ይገባል ይሄን ነገር። በጣም ፐርፐዝሊ ልጁ ራሱ ሌላ ሰው ለማበሳጨት ብሎ ሌላ ሰው ለማናደድ ብሎ ልጅቷን እልህ መወጫ ተጠቅሞባትም ሊሆን ይችላል። ስለዚህ ብዙ ነገር አለ። ስለዚህ በዚህ አንፃር እቺ ልጅ ባለትዳር ካልሆነች ባል ከሌላት በማታውቀው ነገር የተሰራባትን ሴራ ሪሊ ካሳ ሁሉ መጠየቅ ትችላለች። ካሳ መጠየቅ ትችላለች። በባሏም በኩል ይሁን በዛ በወንዱም በኩል በምን በማላውቀው ነገር ወስዶኛል እንዲህ አይነት ቦታ አምኜው ሄጃለሁ፣ ግን እንዲህ አይነት ነገር ተፈጥሮ በስራዬ ላይ ሳይኮሎጂካሊ በሞራሌ ላይ በሶሻል ላይፌ ላይ ከፍተኛ ችግር ገጥሞኛል ብላ ይሄ ነገር ወደነሱ ነገሩን ማምጣት ትችላለች። ይሄ ምንም ነገር ጥያቄ የሌለው ነው። አሜሪካ ነው አገሩ። ስለዚህ ከዛ አንፃር ሰዎች አታራግቡ ይሄን ነገር ፕሊስ ይሄንን ነው የምላችሁ። ሌላ ወደ ዋናው አርስቴ ልግባ። ትላንትናና ከትላንት ወዲያ እያየሁ ነበረ አንዳንድ የተለያዩ ዜናዎችን። ስለዚህ ወደ ኤርሚያስና ወደ ሀብታሙ የዜና ስርጭት ነው ትላንትና ትኩረት የነበረኝ እና በመጀመሪያ ደረጃ ምንድነው ለመናገር የምፈልገው በእኔ በኩል አብይን መደገፍ የአንድ ፓርቲ መደገፍ ወይ የኦሮሞን መደገፍ አድርገው የሚያዩ ብዙ ሰዎች አሉ። እኔንም በግል እየደወሉ ይጠይቁኛል በዚህ ጉዳይ ላይ። አብይን መደገፍ ኦፒዲዮን መደገፍ አይደለም። በኦፒዲዮ ውስጥ ብዙ ለውጡን የማይፈልጉ ብዙ እንዳሉ እናውቃለን። ለአብይም ችግር የሆኑ በኦሮሞ ውስጥም ብዙ ዘረኝነት ያለባቸው በጣም ጽንፈኛ የሆኑ ብዙ እንዳሉ እናውቃለን። ስለዚህ በድፍን ፓርቲንና በድፍን አንድ ብሔርን የመደገፍ ጉዳይ አይደለም። አብይን በሙሉ ኃይሌ ባለኝ ሙሉ ነገር ሁሉ ደግፋለሁ። ይሄ በፈለገው ሰው ይተርጉመው፣ እኔ ችግር የለብኝ። በፈለገው አብይን በመደገፍ 3/4 የኢትዮጵያ ሕዝብ ይደግፈዋል። እኔ ብቻ አይደለም። ሌላው አብይን ከታዋቂዎች ውስጥ ታማኝ በጣም ይፈልገዋል፣ ይደግፈዋል። እና ታማኝ ኦሮሞ ስለሆነ ነው ወይ ኦሮሞ ደጋፊ ስለሆነ ነው? አማራን ጠልቶ ነው? አንዳርጋቸው ጽጌ በጣም ይደግፈዋል። በጣም የሚያስደስተኝ አንዳርጋቸው ጽጌ ከአባይ ሚዲያ ጋር ያደረገውን ኢንተርቪው ሄዳችሁ ተመልከቱ። በጣም በሚገርም ሁኔታ ምንድነው ያለው? ጋዜጠኛው ሲጠይቀው አብይ ላይ ያለውን እምነት ጠየቀው። ሲጠይቀው ምንድነው ያለው? አብይን በጣም ነው ማምነው፣ ስላስፈታኝ አይደለም ማለት ስላስፈታኝ ያን እንደውለታ ቆጥሬ ሀገሬን አልሰጥም ማለት። ግን አብይ ማለት
በውጭም የሚናገረው በቢሮ ውስጥም የሚናገረው በአደባባይ የሚናገረው በየትም ቦታ አንድና አንድ ነው፣ ኢትዮጵያን ማሻገርና ኢትዮጵያን መቀየር ነው። ስለዚህ እንደሚለው ሙሉ በሙሉ ኢትዮጵያን የሆነ ቦታ ላይ እንደሚያደርሳት እተማመናበታለሁ አለ። እርግጠኛ ነህ 100% ትተማመንበታለህ ሲለው እኔ ለአብይ ምስክርነት ሰጥቼ ነገ አብይ ቢቀየር አለ ለኢትዮጵያ ሕዝብ በአደባባይ ወጥቼ ይቅርታ ጠይቄ ዳግም ስለሰው መመስከር በአብይ አቆማለሁ አለ። ስለሰው መመስከር በአብይ አቆማለሁ፣ የኔም ሌላ የላይፍ ቻፕተር ይከፈታል ነው ያለው። ዛት ማች ነው የተማመነበት። ብርሃኑ ነጋ ምንድነው ያለው ስለ አብይ? ዲሲ መጥቶ በአደባባይ ይሄን ሰውዬ ከሱ በላይ እኔ ኢትዮጵያዊ ነኝ ብዬ ለማለት ወኔውም ድፍረቱም የለኝም። እነዚህ ሰዎች ሁሉ ስናይሽ ምን ነው ንገሩኝ። ስለዚህ ይሄ ዝም ብላችሁ ጉግማንጉግ የሆነ ዱኩማን የሆነ አስተሳሰባችሁን እዛ ማንም በዛ የሚሸማቀቅ የለም። ማንም ብሔርተኛም በሉ ዘረኛም በሉ ለኦሮሞ ደጋፊም በሉ ምንም ችግር የለውም እሱ። አዎ እናንተም ደረታችሁን ነፍታችሁ በዘረኝነትና ባልሆነ መንገድ ላይ ቆማችሁ ህዝብ የምታሰናክሉ አላችሁ፣ አገራችሁን የምትጎዱ አላችሁ። ስለዚህ እሱ እንዳለ ነው። ሌላው በዚህ በሲዳማ የክልል ጥያቄ ላይ አጀቶ ፎክሯል። እንደዚህ ሆኗል፣ መንግስት እንትን አይልም፣ መንግስት እርምጃ አይወስድም፣ ቄሮ እንደዚህ ሆኗል፣ አጀቶ እንደዚህ ሆኗል እያሉ ነበር ሲያወሩ የነበረው በጣም እና ምንም አይነት በህግ የታቀፉ ህጋዊ ግራውንድ የሌላቸው ግሩፖች እየተሰበሰቡ እንደዚህ አይነት ነገር ሲያደርጉ በጣም የሚያሳዝንና የመንግስት ድጋፍ ያላቸው ናቸው እያሉ ነበር ኤርሚያስ ሲያወራ የነበረው ትላንትና። በጣም የሚገርመው አዎ የእጀቶን ነገር ያለ አግባብ የሚደረግ በፍጹም አንደግፍም። ማንም ይደግፍ የለም። የቄሮን ማንም ይደግፍ የለም። ህገወጥ የሆነ አካሄድ በመንግስት ያልታቀፈ በፓርቲ ወይ በህጋዊ መንገድ ያልተደራጀ ማንም ይደግፍ የለም። ምን ነው ፋኖን ረሱት? ትላንትና በውይይታቸው ላይ ምን ነው ፋኖ አልተጠቀሰም? ምን ነው እስክንድር ነጋ አልተጠቀሰም? እነሱ ህጋዊነት ከመንግስት ተሰጥቷቸዋል። ብርሃኑ ነጋ ባህር ዳር ሲሄድ መሳሪያ ክላሽ ይዘው ያባረሩት እነ ፋኖ ምን ነው ስማቸው አይነሳም? የነሱ እስክንድር ነጋ አገር እያተራመሰ እያለ የትኛው ህጋዊ ልውልና አንተ ምክትል ሆነ የተሾምክበት ባሁን ሰዓት የትኛው ህጋዊ እውቅናና በፓርቲ ነው በምን ታቅፎ ነው? እና አጀቶ ስትወነጅሉ እነ ቄሮን ስትወነጅሉ እነ ፋኖና እስክንድር አንተ በጠቅላይ በምክትል እንትንነት ማዕረግ ተሹመ ያለበት ባላደራ የሚባል ነንሴንስ የሆነ ስብስብ ለምን እነሱስ ህጋዊ ናቸው ማለት ነው? በህግ የታቀፉ እስቲ ንገረና፣ ወጥተህ ንገረን በአደባባይ ህጋዊ ነገር በቦርድ በምርጫ ቦርድ ኦር በመንግስት በምን የታቀፈ ህጋዊ እውቅና ያለንን ብለህ ተናገር። በጣም የሚያሳዝን ነው። በጣም ያሳፍራል። በጣም ማንን እንደምታታልሉ አይገባኝም። ማንን በጣም የሚገርመው ሌላው ደግሞ በዚህ ማን ነው ስሙ ይሄ ማን ደሳለኝ ነው የፍትህ አዘጋጅ እና እሱ ተመስገን የመከላከያን ሚስጥር እውነተኛ ይሁን ውሸተኛ እኛ ምንም እናቀው ነገር የለም ከምንጭ እያለ የመከላከያን ሚስጥር ያወጣል። በጣም ስለዚህ ተው፣ ምንም ምንጭ ይኑር ምንም ይሁን መከላከያ ውስጥ ብዙ ለውጥን የማይደግፉ ሰዎች ሊኖሩ ይችላሉ። በእርግጥ ምንጩ እውነት ሊሆንም ይችላል፣ አናቅም። ግን ህዝብን ሊጎዳ የአገርን ሉዓላዊነት የኢትዮጵያን የውጭ ጠላቶችም ጭምር ያን ኢንፎርሜሽን ሊጠቀሙበት በሚችሉ መልኩ የመከላከያ የአገር ደህንነትን ሚስጥር በአደባባይ መውጣት ልክ አይደለም። ስለዚህ ከዚህ ነገር ታቀብ ተብሎ ከዚህ በፊት ተነግሮታል። ስለዚህ አሁን ጀነራል ከ3 ቀን በፊት ጀነራሉ ወጥቶ
በስክንድ በተመስገን ላይ ይሄ ነገር ካልታረመ እንከሳለን ወይ ተጠያቂ እናደርገዋለን እናስረዋለን እንገለዋለን አላለም በፍርድ ቤት እንጠይቀዋለን ህጋዊ አካሄድ ነው እንዴት እንደዛ ይላል ተመስገንን እንደዚህ ስንት ጊዜ ሙሉ ታስሮ የተፈታ ምናምን ይሄ ነው ችግሩ ታስሮ የተፈታ ሁሉ ጀግና ታስሮ የተፈታ ሁሉ ለሀገር አሳቢ ታስሮ የተፈታ ሁሉ አዋቂና ምሁር ተደርጎ የሚቆጠርበት ዘመን ላይ ነው ያለነው በጣም ያሳዝነው የትኛው አገር ላይ ነው በሰለጠነም ይሁን ባልሰለጠነ አገር ላይ ማን ነው ጋዜጠኛን ከህግ በላይ ያደረገው የፈለገውን መናገር ይችላል የፈለገውን ማለት ይችላል ብሎ በኮንስቲቱሽን ነው በህገ መንግስት ላይ ነው በምን ላይ ነው የተደነገገውና የተጻፈው ለጋዜጠኛ ልዩ መብት የተሰጠው እንደፈለገ እንዲሆን ስለዚህ ይሄ በጣም ስም የለኝም ለዚህ በእውነት ነው የምላችሁ ለደደብነታችሁ ስም የለኝም በጣም የሚገርመው ይሄ የጀነራሉ ንግግር የሱ ብቻ አይደለም ማለት ኤርሚያስ የአብይ ሐሳብ ነው በጣም የሚገርመው እዚህ ጋር አብይ ጀነራል የሚናገረውን የጀነራሉ ሐሳብ የአብይ ነው አሳምነው ጽጌን ያስገደለ አብይ ነው አብይ ሰራዊቱን ይዞ ባህር ዳር ድረስ ሄዶ እንትን ያደረገ አብይ ነው አሁን ደግሞ ሌላው ሀብታሙ ትላንት ምንድነው ያለው የአማራ ክልል ፕሬዝዳንት አሁን በእጩነት የተመረጠው ፕሬዝዳንት የአብይ ተጽዕኖ አለበት እንግዲህ የአንድ ክልል የአማራ ክልልን ፕሬዝዳንት አብይ ይሄን ሰውዬ ነው የምፈልገው እሱን ነው መምረጥ ያለባችሁ ብሎ ሲያስመርጥ አንድ ጀነራልን እንዲህ ብለ ነው ማውራት ያለበት ብሎ ሲያዝ አሳምነው ጽጌን የኛ ጀግና የሚሉትን የአማራ ልጆች ጠርቶ አምባቸውና እንትናን መግደል አለበት ትእዛዝ ሲሰጥ እንዴት አይነት ነገር ነው እነዚህ በአማራው ክልል ያሉ እነደመቀ እነገዱ እድሜያቸውን ሁሉ ለአማራው ሲታገሉ የኖሩ ሰዎች ሮቦት ናቸው ማለት ነው መብትና ግዴታቸውን አያውቁም ማለት ነው ጀነራሎች ሁሉ ሮቦት ናቸው ማለት ነው የአብይ ማለት በዚህ መልኩ ጠቅላላ ክልሎች ደቡብንም ጨምሮ ተጽዕኖ ያሳደረ ሁሉንም ቦታ እሱ በሚፈልገው መልኩ ማዘዝ የሚችል ጠቅላይ ሚኒስቴር ከሆነ ይሄ በምድራዊ ዕውቀት ሳይሆን መለኮታዊ ፓወር አለው ማለት ነው የሰውዬ በጣም የሚደንቅ ስለዚህ ብቁ አይደለም ለመምራት ችሎታ የለውም ብላችሁ ልትከሱት አትችሉ እዚህ ጋር ብቁ አይደለም ትላላችሁ ችሎታ የለውም አገር ማስተዳደር ትላላችሁ እዚህ ጋር የአገሪቱን ጠቅላላ ባለስልጣን እናንተን እሱ ነው የሚያዘው ብላችሁ ደግሞ ትፈርጁታላችሁ ይህ ማለት እኮ ይህን በየክልሉ እየሄደ በሱ እንትን ማስመረጥ መሻር ማስገደል ጋዜጣዊ መግለጫ የሚያሰጥ ከሆነ ፌደራል የሚባል ነገር የለም ፌደራሊዝሙ የለም ማለት ነው በአንድ ሰው ነው አገሪቱ የምትመራው ስለዚህ ስለ ፌደራል ማውራት የለብንም ፌደራሊዝሙ መነካት የለበትም ብለን መናገር የለብንም ኦሬዲ ፌደራሊዝም የለማ የሌለ ነገር እንዴት ነው የሚነካው ለምን አንድ ሰው ነው በበላይነት አገሪቱን እየመራ ያለው ክልሎችን ሁሉ ስልጣን የሚያሾመው ፕሬዝዳንት የሚያሽረው የሚያስገድለው ኢንተርቪው የሚያሰጠው ኤቭሪቲንግ አብይ ከሆነ ፌደራሊዝም የለም አንድ ሰው ነው አገሪቱን የሚያስተዳድራት ስለዚህ ፓወርፉል ነው ማለት ነው የሰውዬ ስለዚህ አቅም የለውም ዕውቀት የለውም ችሎታ የለውም ማለት አትችሉ ሁለት ነገር ለምን ትናገራላችሁ እናንተ የምትሉትን ሁሉ ማድረግ ከቻለ አሁን አማራን ክልል እኮ በአማራ ህዝብ ተወክለው ያሉ ለስንት አመት እድሜያቸው ሙሉ የታገሉትን ሰዎች መናቅ ማለት ሙሉ የአማራን ህዝብ መናቅ ነው የአማራን ህዝብ ነው ሮቦት ነው በሮቦት በሪሞት ነው ኮንትሮል የሚያረጋቸው አንድ የኦሮሞ ልጅ አንድ ጀግና የኦሮሞ ልጅ አገሪቱን በበላይነት ያስተዳደረ ክልሎችን ሁሉ በሱ ፍላጎትና ተጽዕኖ
እያስመረጠ እያስገደለ ሞሶሎኒ በቃ ሂትለር ሆነ ማለት ነው። ሰውዬ በቃ የፈለገውን በዚህች ሀገር ላይ የፈለገውን ማድረግ የሚችል ይህን ካላችሁ አትውቀሱት። በማይምነት አትውቀሱት። በችሎታ ማነስ አትውቀሱት። ለምን እዚህ ጋር እየመሰከራችሁለት ነው። ህገ መንግስትን ጥሶ ክልልና ፌዴራሊዝምን ጥሶ በሱ ፍላጎት ብቻ ነገሮች እንዲሄዱ እያደረገ ያለ መሪ ችሎታ የለውም ማለት አትችሉም። ፓወርፉል ስለሆነ ነው ይሄን እያደረገ ያለው ማለት ነው። በምትሉት መልኩ ከሆነ እውነት ከሆነ እኔ ይሄ ሰውዬ ምድራዊ እንትን ሳይሆን መለኮታዊ ፓወር አለው ብዬ ነው ማስበው። አስማተኛ ነው፣ ድንቅ። እውነቴን ነው የምላችሁ። ስለዚህ ይሄንን የፈለገ ቢሆን አሁን ከአብይ ጋር ኢንሳይ ሰራ ነበረ፣ እንደዚህ ያደርግ ነበረ፣ እንደዚህ ኤሌክትሮኒክስ ካምፓኒ ነበረ፣ እንደዚህ ነበረ። ስለዚህ የአብይ የቅርብ ሰው ስለሆነ የአማራ ክልልን መምራት የለበትምና ስለዚህ የአብይ እጅ ነው እሱን እዛ ያስቀመጠው እና እሱ ተነስቶ ሌላ ሰው መደረግ አለበት እያለ ነበር ሀብታሙ ትላንት ጨፍጨርጭሮ በቃው። አቤት አቤት አቤት! እንዲሁ ስትነድ እንዴት ትችለዋለህ? በእናትህ እንዴት ትችለዋለህ? እንዲሁ እንደነደድክ ይሄ ዘረኝነትህ፣ ይሄ ተንኮልህ፣ ይሄ ሴራ አዘንኩ። ላንተ በጣም አዘንኩ። አይዲያ አታመጣ ወይ ሰርታ አታሰራ ወይ አንድ ነገር ስትፈውስ እንዲሁ ጧት ወጣችሁ ጎፈንድሚ ይሄ ጎፈንድሚማ በቃ እንደው በእውነት በጣም በሚያሳዝን ሁኔታ ነው ጎፈንድሚ መቀለጃው ነው። እኔ የሚገርመኝ እነሱ አይደለም የሚሰጠው ህብረተሰብ ነው የሚገርመኝ። የሚሰጠው ቴዲ ሮይቱን እንኳን እንትን ማለት አልቻላችሁ፣ ቻሌንጅ ማድረግ አልቻላችሁ። እንደ አሻንጉሊት ያሽከረከራችሁ። አብይ ሀገሩን እንደ አሻንጉሊት ያሽከረክራል። ቴዲ ሮይት እናንተን እንደ አሻንጉሊት እንደ ሮቦት ይጫወትባችኋል። አይዲያ አጀንዳ እየሰጠ እሱ ከህዋት በቂ ክፍያ እያገኘ ነው አሉ ብዙ ሚዲያዎች ቨርጂኒያ ውስጥም ፈንድ እያገኙ የሚጮሁ። ስለዚህ ወይ በራሳችሁ ዕውቀትና ችሎታ ሰርታችሁ ራሳችሁን መቻል አልቻላችሁ ከህዝብ ጥገኝነት አትወጡ፣ ወይ አገሪቱን ሰርታችሁ በሐሳብ በአይዲያ አትደግፉ። ምንም ከንቱ የሆነ ፍሬፈርሲኪ የሚባል ነገር ታውቃለህ? ከንቱ የሆናችሁ ሰዎች ናችሁ። ከንቱ የኢትዮጵያ ህዝብ እነዚህ ሰዎች ምንም ነገር አያውቁም። ራሳቸውን እንኳን ዲፌንድ ማድረግ የሚችሉ ሰዎች አይደሉም። ምንም አይነት ግራውንድ በሌለው ነገር፣ ምንም አይነት ፋክት በሌለው ነገር፣ ምንም አይነት ጭብጥና አይዲያ በሌለው ጭፍን አመለካከት ነው እየተመሩ ያሉት። ለምንድን ነው መዋጮ የምታደርጉት? ለምንድን ነው የምትሰሟቸው? ኧረ በቃ ተጠቀሙ ጭንቅላታችሁን። ድፍን የአማራ ባለስልጣን ደመቀ ሳይቀር ኢንተርቪው ቁጭ ብለው ለጋዜጠኞች አሳምነው ጽጌ እነዚህ ሰዎች እንደገደለ እየተናገሩ አብይ ነው ያደረገው ስትሉ አሳምነው ጽጌ ለአብይ ነበር የሚሰራው ማለት ነው። ስለዚህ አሳምነው ጽጌን ጀግና ልትሉት አትችሉ። የአብይ ሰው ነው፣ የአብይ ተላላኪ ነበር ማለት ነው። በፈለገ ሴራ ለምን እከሌን የገደለው እከሌን አትረኩም። ያሳምነው ጽጌ ገዳይ አንድ ቀን ይወጣል ትላላችሁ። አብይ ነው እስካልተባላችሁ ድረስ ማንም ቢቀርብላችሁ አትቀበሉ። ገዳዩ ግን እሱ መሆኑን ማንም መስክሯል። ወይስ አብይ ከአረብ ሀገር በሚሰበስበው ከሌላ ዓለም በሚሰበስበው ብር እነደመቀን ገዝቷቸው ሚሊዮን ምናምን እየሰጠ እንደዛ ነው? በጣም ያሳዝናል። እንደዛ ከሆነ በጣም እንደዛ ከሆነ የሚታዘነው ለነደመቀ ነው፣ ለአብይ አይደለም። አብይ ዓላማውን ለማስፈጸም ገንዘብ አዝሮ በቃ ማንም ሰው ዓላማውን ለማስፈጸም ብዙ ነገር ሊያደርግ ይችላል አይደል? ስለዚህ ጀግና መሪ ነው፣ እየመሰከራችሁለት ነው። የአማራን ክልል የ30 ምናምን ሚሊዮን ህዝብ ተወካይ ስንት ባለስልጣን እያለ ህዋትን የሚያክል የሚፈራ ድርጅት የነበረ እነሱን የፈጠረን ድርጅት በበቀደም መግለጫቸው እርቃኑን ያስቀመጡ ሰዎች ለአብይ እሺ ብለው አጎንብሰው
ኦኬ ያልከውን እንምረጥልህ ብለው የሚመርጡ ከሆነ ሂስ ሄሮ ጀግና ነው። በጣም ሊደነቅ ነው የሚገባው። በእውነት ነው ሊደነቅ ይገባዋል። ስለዚህ እባካችሁ አፋችሁን መትከፍቱትን ለራሳችሁን እንኳን ለማዳን በማትችሉበት ሁኔታ ነው። ቀን በቀን ራሳችሁን እያዘቀጣችሁ ነው ያላችሁት። ስለዚህ ይሄንን ነው ለመናገር የመጣሁት። ታይም የለኝም። በጣም ነው ማመሰግነው። በነገው ፕሮግራም በሰፊው መጣው ኬዝ አለኝ። ቴንኪው ሼር አድርጉልኝ። አመሰግናለሁ። አብይ በርታ፣ ጠላቶች ይረግፋሉ። መጪው ዘመን ከአብይ ጋር የተሻለ ነው። ስለዚህ እቺ ልጅ ፕሊዝ ሼር የምታረጉ ሰዎች እዚች ልጅ ፎቶ እረፉ ፕሊዝ ፕሊዝ። ቴንኪው በጣም ነው